አካላቷ ሁሉ ነው የተመታው። እንዴት እንደደበደባት ብታዩ። እህቷን አናግሬያታለሁ። ኤጀንሲው ስልክ ደውዬ ሳናግረው ጉዳዩ ቤተሰቦቿ እንደሰሙ አጎቷ እንደሰማ ወደ አዲስ አበባ እየመጣ እንደሆነ እህትየው ሪያድ ያለችው ሰምታ ወደ ቢሮ ወደ ደማም እየሄደች እንደሆነ ነው የነገረኝ። መርሃባ ስሟን ስጠይቀው ስሟን ነገረኝ። ቁጥሯን እፈልጋለሁ የእህትየውን ስለው እልክልሃለሁ። ያጎቷንም የቤተሰቦቿን ሰምተዋል? አዎ ሰምተዋል። ኦኬ ፓስፖርቷን ላክልኝ ሲስተም ላይ ቼክ እንዳረጋት አሁን እናውቃታለን። ኦኬ እህትየው ጋር ደወሉ። እህትየው ላይፍ እንድትመጣ ተደረገ ማለት ነው። ላይፍ መጣ። እሷ ማዘን ላይ ናት። እንዴ ነገርናት የተፈጠረውን ነገር። እህትየው ለካ ከኤምባሲ ከዛ ተደውሎ ትናንትና ተነግሯታል። እህትየው ተነግሯታል እና ጠየቋት። ደውሎልሽ ነበር ኤጀንሲ ስላት ወደዛ እየሄድሽ ነው፣ ምንም አይነት ወረቀት እንዳትፈርሚ፣ ፈረምሽ ማለት ብዙ ነገር ይበላሻል። ከዚህ በፊትም እነዚህ ኤጀንሲዎች የሚከፈል የገባችው ኢንሹራንስ አለ። ኢንሹራንሱን ለመብላት ነገሩን ሸፋፍ ነው። ምንድን ያለኝ ለኔ ሬሳውን ልካለን፣ ወጪውን እንሸፍናለን፣ የትኬት እንከፍላለን ብለው እና የገባችውን ኢንሹራንስ ራሳቸው ኤጀንሲው ገንዘቡን ይበሉታል ማለት ነው። የምታገኘውም ካሳ ቢኖር ካሳውን ይበሉታል። ስለዚህ ሸፋፍ ነው ሊያልፈው ነበረ። እህትየው እንዳልደወለላት አጎትየው እንዳልደወለለት ቤተሰቦቿ ገና አልሰሙም። ነገ ጠዋት ፈጅር ላይ ነው የሚነገራቸው። አልሰሙም እስካሁን ድረስ እናትና አባቷ እንደሞተች ልጃቸው እስካሁን ድረስ አልሰሙም። ሙቤ ሰላም አለይኩም። ይቅርታ እንዴ። ሰላም አለይኩም። ወአለይኩም ሰላም። ባልከው ነገር ልክ ነህ። ፋሚሊ የነሱ አባትና እናት አልሰሙም። እኛ አንድ ሰፈር ከልጅቷ ጋር ከገሪጃ ጋር ማለት ነው። መሰለህ እዚህ ጋር ያለውን ኢንፎርሜሽን እኔ አሁን ልነግርህ ነው መጣሁት። በጣም የሚገርም ነው ወላሂ ላዝም። ምን መሰለህ ወንድሙ ማለት ነው ወንድሙ የሷ ቡኪ የሚባል ልጅ አለ። የሷ ወንድሙ ማለት ነው ከሁለት ቀን በፊት ማለት ነው ይደውላል ስልክ። ከድጃ ጠፋች፣ ልብሷ ጠፋ፣ ምን ሆና ነው ብላ የዚህ አዲስ አበባ የላከው ደላላ እሷ ጋር ይደውላል። እሷ ጋር ሲደውል ከድጃ ጠፋች፣ ከሁለት ቀን በኋላ እኛ ተጨንቀናል፣ ለምን ምንድነው ምን ሆና ነው ጠፋ ብላ አዲስ አበባ ደውሎ ሲጠይቃት ምንም መልስ አልሰጡንም እኛ ለኛ ማለት ነው። ፋሚሊ ደግሞ አሁን ደግሞ ምንም ወሬ የሰማ ማቂው አባቱና እናቱ የሷ እናትና የሷ አባት ማለት ነው እየተኙ ነው አሁን። ወላሂ ላዝም ለምን ልክ ነው ፈጅር ላይ ገና ለነሱ ሰዎቹ ሊነግሩ ነው። እንደዛ ነው ተባለ። አሁን ደግሞ የሷ ሲስተር እዛ ሪያድ ያለችው ማለች የሷ እንትን በቃ የሷ ዘመዶች እዛ የአባቷ ወንድሞች እዛ አሉት። እኛ እዚህ ጋር በኢትዮጵያ ውስጥ የሚያስፈልግን ነገር ካለ ማለት ነው የእነሷን ዘመድ ብዙ ሰዎችን ስለማቅ ልረዳቸው ይችላሉ በዚህ በኢትዮጵያ ውስጥ ማለት ነው። ልለ ነው የፈለጉት። እኛ አንድ ሰፈር ነን፣ ጎረቤት ነን እኛ